ለምንድነው ከከፍተኛ የደስታ ስሜት በኋላ የምናዝነው? እያንዳንዱ ኮሜዲ ትራጀዲ ለምን ሆነ? ሱሰኝነት እንዴት ተጀምሮ አድጎና በልጽጎ የሰው መጥፊያ ሆነ? ከሳይንስ አንጻር ሱሰኛ የምንለው ሰው ምን አይነት ሰው ነው? ሰዎች በምንከውናቸው የዕለት ተዕለት ክንውኖቻችን በመነሳት ሁልጊዜ ዘውትር በራስ መተማመናችን ከፍና ዝቅ ይላል። ይህ በራስ መተማመናችን ደግሞ በመጀመሪያ ደረጃ ሊጎለብት የሚችለው ለራስ በሚገባ ቃልን መተግበር ሲቻል ነው። ይህ ማለት ሰው ለሰው ቃል ገብቶ ነገሮችን ከመከወንና ከማሳካቱ በፊት መጀመሪያ ከራሱ ጋራ ነው የሚነጋገረው። ይህ ከራስ ጋራ ንግግር ደግሞ ለሰዎች በአንደበታችን ከምንገባው ቃልን ምን ያህል ማሳካት እንደምንችል ፍንጭ ሰጪ ነው። እንግዲህ ይህ ለራሳችን የገባነው ቃል ለሰዎች የገባነው ቃል ቀን በቀን ማሳካት እንደማንችል እያመንን ስንመጣ ሰዎች በእኛ ላይ እምነት መጣል ይተዋሉ። ይህ የሰዎች በእኛ ላይ እምነት መጣል ያለመቻል ደግሞ ለራሳችንም ለኃላፊነት ብቁ አይደለንም ብለን እስከ ማመን እንደርሳለን። ኃላፊነትን መቀበል መፍራትም ሆነ የተለያየ ምክንያት ሰዎች በተለያየ ተገለባባጭ ስሜት ውስጥ እንዲሆኑ ሊያደርጋቸው ይችላል። ይህ ተገለባባጭ ስሜት አንድ ለራሳችን ስለ ራሳችን እርግጠኛ እንዳንሆን፣ ሌሎች ስለኛ እርግጠኛ እንዳይሆኑ ያደርጋቸዋል። ይህ ደግሞ በቀጥታ የሚሆን በተዘዋዋሪ ዘላቂ ወጥ ባህሪ እንዳይኖረን ያደርጋል። ወጥና ተገማች ባህሪ የሌለው ሰው ደግሞ በብዙ መልኩ ይጎዳል። ለምሳሌ ስለ ስኬቱ ወይም ደግሞ የሚሰራው ስራ ውጤት መገመት አይቻልም። ከሰዎች ጋር በቋሚነት በዘላቂነት ግንኙነት ፈጥሮ መቀጠልም አይችልም። ብቻ የመሳሰሉት ለስኬቱ እንቅፋት የሆኑ ድርጊቶችን ሊከውን ይችላል። ወጥ የባህሪ አቋም የሌለው ሰው እንኳን ሌሎች በሱ ላይ ራሱን በራሱ ላይ እምነት አይጥልም። ሰዎች ወጥ ባህሪ ወይም ተገማች ባህሪ እንዳይኖራቸው የሚያደርጋቸው ብዙ የአመጋገብ መዛባት፣ የስራ ሁኔታ፣ የራስና የቤተሰብ ሰላም፣ የጤና ጉዳይ የመሳሰሉ ብዙ ምክንያቶችን መጥቀስ ቢቻልም ለአሁን የተወሰኑትን ከሱስ ጋር የተያያዙትን ሰው ወጥ ባህሪ እንዳይኖረው የሚያደርጉ ምክንያቶችን፣ ሁኔታዎችን እንመለከታለን። ሱሰኝነት ማለት ይላል የአእምሮ ሕክምና ጠበብቱ ፕሮፌሰር አንድሪው ሁበርማን፣ ሱሰኝነት ማለት ደስታን የሚያስገኝልን ነገር ማጥበብ ማለት ነው ይላል። ይህ ማለት በሌላ አነጋገር ሰው በአንድ ነገር ላይ ብቻ ደስተኝነቱን ከወሰነ ሌሎች ነገሮችን በዙሪያው ላሉ ፍጹም ግድ አይሰጠውም ማለት ነው። ይህ ማለት ለምሳሌ በቀን ውስጥ ዘወትር በቁርስና ምሳ ሰዓት ላይ ቡና መጠጣት በፍጹም ፍቅር ወዶ መጠጣት የለመደ ሰው ሁልጊዜ ለሱ የደስታ ሰዓቱ የቡና መጠጫ ሰዓቱ ነው። ሁልጊዜ የሱ የሥራም ሆነ የሌሎች ነገሮች መከወን ፍላጎቱ ከቡና ሰዓት በፊት ባለችው ጥቂት ደቂቃ እና በቡና ሰዓትና ቡና ከጠጣ በኋላ ባሉ ከ30 እስከ 60 ደቂቃዎች ውስጥ ብቻ ነው። ይህ ሰው ሁልጊዜ ቡና ሲጠጣ ደስ ሊለው ዘወትር ሊያቅዝና አዲስ ነገር ሊሻ ይችላል። ታዲያ ወደ ማታ ቡና በማይጠጣበት ጊዜ ለነገሮች ፍጹም ደስታ የሌለውና ድጋሚ ነገ ቡና መጠጣትን የሚጠጣበትን ቀንና ሰዓት ይናፍቃል። ሌላ ምሳሌ፣ ሁልጊዜ ቀን በቀን ጫት መቃም የለመደ ሰው ያቺ ጫት የሚገዛበትን ሄዶ መቃም የሚጀምርበትንና ጫት መቃም ከጀመረ በኋላ ደግሞ ያለችውን አንድ ሰዓት ለሱ መነቃቂያ ማቀጃ ተስፋ የሚለመልምበት ጊዜ ነው። ታዲያ ይህ ተስፋ የሐሳብ ብቻ ይሆንና ያው በእውን ያሳካው ያህል ደስ ያሰኘዋል። በዚህም ከሚያገኘው በላይ ወጪ ሊያወጣ ይችላል። ለምን? ያቀደው ሁሉ ተሳክቶ በሐሳቡ ተመልክቷልና። የዚህ ጫት ቃሚ ቀን የደስታ ጊዜው ያቺ ጫት የሚቀምበትና ከመቃሙ በፊት ያለችው ጊዜ ነች። ይህ ሰው እጅግ ብዙ ደስታ ሊያስገኙ የሚችሉ ነገሮችን ፍጹም አያውቃቸውም ወይም ደግሞ ችላ ብሏቸዋል። በዚህም እሱ ደስ የሚያሰኘው አንድና አንድ ነው፣ ጫት ብቻ። በዚህ ደግሞ ደስተኝነቱ ፍጹም የተመጠነ ነው። ማንም ሰው ደስ ባለው ጊዜ በተለይ የሚበላ የሚጠጣ የሚጨስ ቁስ ጋር የተያያዘ ደስታ ላይ የተመሰረተ ያቅዳል፣ ተስፋ ይሰንቃል። ታዲያ ይህ የደስታ ስሜት ላይ ባለበት ጊዜ ብዙ ነገሮችን ሊያደርግ አውጥቶም የማያውቀው ወጪ ሊያወጣ ቃል ገብቶም የማያውቀውን ቃል ሊገባ የመሳሰሉትን ሊያደርግ ይችላል። ታዲያ ይህ የደስተኝነት ስሜት ሲጠፋ ሲወርድ ሁልጊዜ በዛ ባለበት የደስተኝነት ስሜት ማንም ሰው በዛ ከተባለ ከ2 እስከ 3 ሰዓት በላይ ሊቆይ አይችልምና ያ ደስ ተሰኝቶበት ስንት ነገር ብሎ አድርጎ አቅዶ የነበረው ሰው ምን ሆኜ ነው ብሎ ማሰቡ አይቀሬ ነው። ታዲያ ይህ ቀድሞ ተሰምቶት የነበረ የደስተኝነት ስሜት ለደቂቃ ቆይቶ እንደጠፋና ከተስፋ መቁረጥ ስሜት እንደተተካ ሁሉ ይህ የተስፋ መቁረጥ ስሜትም ለደቂቃዎች አሊያም ለሰዓታት ቆይቶ ያ ሰው ወደ ነበረበት ከደስታም ከተስፋ መቁረጥም ነፃ የሆነበት ስሜቱ ወይ ደግሞ
ሁኔታው ላይ መመለሱ አይቀሬ ነው። በዛች ከደስታ ወርዶ ተስፋ መቁረጥ የተሰማው ስሜት የዘላለም ስሜት መስሎት ብዙ በኋላ የሚጸጽቱ ድርጊቶችን ሊያደርግ ይችላል። ይህም በምሳሌ ያስደግፈን እንመልከት። በጣም የፈጠነ የደስተኝነት ስሜትና የተስፋ መቁረጥ ስሜት የሚፈራረቅበት ሰው ሲጋራ ጫሽ ነው። ሲጋራ ጫሽ ሲጋራ በሚያጨስበት ጊዜ ሲጋራው ውስጥ ያለው ኒኮቲን በደሙ ሲዘዋወር የደስታ ስሜትን ያጎናጽፈዋል። ታዲያ ይህ ሰው ላይ የሚታየው የደስታ ስሜት ሰውየው ልክ ሲጋራውን ጨርሶ መሬት ላይ በጣለበት ቅጽበት ይጠፋና በተስፋ መቁረጥ ይተካል። አዎንታዊ ሐሳቦችን ባሰበበት ጭንቅላቱ ወዲያው አሉታዊ ሐሳቦችን በአእምሮ ይፈራረቁበታል። ይህ ሰው ይህን ካለመረዳት ደግሞ ያን የደስታ ስሜት ደግሞ ለማምጣት በማሰብ ድጋሚ ሲጋራ ያጨሳል። አሁንም የተለወጠ ነገር ሳይኖር ቅድም በነበረበት የደስታ ስሜትና ወዲያው የተቀየረ የተስፋ መቁረጥ ስሜት ይፈራረቁበታል። ይህ ሰው ደስታን የሚያገኝበት አንድና ብቸኛው መንገድ ሲጋራ ማጨስ ብቻ ነው። ሲጋራ ማጨስ የደስታው ምንጩ ነው። በዚህ ደግሞ ራሱን ጤናውን ይጎዳል። በዚህ ተደጋጋሚ የደስታና የተስፋ መቁረጥ መሃል አንድ ቀን በጣም አጉል ድርጊት ከውኖ የበለጠ በጸጸት ውስጥ ሊቆይም ይችላል። ሰዎች መጠጥ ጠጥቶ ተደባደቡ ሲባል ያልሰማ ወይም ደግሞ ያላየ የለም። አልኮል መጀመሪያ ሲጠጣ ደስ የሚያሰኘን ጠጪውን ደግሞ ይህ የደስታ ስሜት ለማቆየት በማሰብ ባለማወቅ ነው። ደጋግሞ የበለጠ አልኮል ይጠጣል። ይህ በመደጋገም የሚጠጣ አልኮል ደግሞ የአልኮሉ መጠጣት ሲጀመር የነበረውን ደስታ አያጸናውም። ጭራሽ ለሐዘንና ለአሉታዊ አመለካከት ይዳርገዋል። ይህ የአሉታዊ ሐሳብ ከአልኮሉ ጋር ሲደመር ወዳልተፈለገ ድርጊትም ያመራዋል። ይህን ድርጊት በማድረግ ካደረጉ በኋላ ብዙ ጊዜ ጠጪዎች ድርጊቱን የከወኑት ባለማወቅ እንደሆነ የከወኑት ሲናገሩ መስማት የተለመደ ነው። ዘወትር ጊዜ በነገሮች በተለይ ወደ ሰውነታችን በምግብ፣ በመጠጥ ወይም በአየር አሊያም በደም ስራችን አማካኝነት ወይም ደግሞ እንዲሁ በተደጋጋሚ ጊዜ ቀን በቀን ሊሆን ይችላል ደስ የሚያሰኙ በጣም ከፍ ያለ የደስታ ስሜት ውስጥ የሚጨምሩ ነገሮች ያ ሰው ደስ ከመሰኘቱ በፊት ወደ ነበረበት መመለስ ይከብደዋል ወይም አይቻላቸውም። ሰው በጣም በከፍተኛ ሁኔታ ደስ ከተሰኘ ማዘኑ በአሉታዊ ሐሳብ መዋጡ ወይም ደግሞ ተስፋ መቁረጡ የሚጠበቅ ነው። በተለይ ደግሞ ያ ሰው ያ የተሰማው የደስታ ስሜት ደጋግሞ እንዲሰማው ወዲያው ማለት ነው ጥረት ሲያደርግ ሰውን ደስ የሚያሰኙ የታወቁና በሳይንስ የተመሰከረላቸው እነዚህ ናቸው። ወሲብ፣ ሲጋራ ወይም ኒኮቲን፣ ቡና፣ ካፌን፣ ሻወር መውሰድ፣ ቸኮሌት፣ ቁማር መጫወት፣ ምግብ፣ አልኮል የመሳሰሉት ናቸው። ሰው እንዴትና በምን ተስፋ ላለመቁረጥ ደስ መሰኘት አለበት? ወይስ ደስ መሰኘት መደሰት አያስፈልግም? ደስታ ያስፈልጋል። ሰው ደስ ሲለው ለተሻለ ነገር ያቅዳል። ደስ ሲለው አዲስ ነገርን ለመፈለግ ይነሳሳል፣ ብሎም ደግሞ ይሰራል። ነገር ግን የደስታችን ምንጭ ምንድን ነው? ጤናማ ነው ወይንስ ኢጤናማ ነው የሚለውን ማየትና መገንዘብ ያስፈልጋል። ጤናማ ያልሆኑ የደስታ ምንጮች ለጊዜው ሰውን ደስ ሊያሰኙ ይችላሉ፣ ነገር ግን በጊዜ ሂደት ዋጋ ያስከፍላሉ። ይህ የሚያስከፍሉት ዋጋ አንዱ ተስፋ መቁረጥ ነው። በተደጋጋሚ ጊዜ የሚከወን ፍጹም ጤነኛ ያልሆነ የደስታ ምንጭ ለተስፋ መቁረጥ ይዳርጋል። ጤነኛ ያልሆኑ የደስታ ምንጮች እንደ ቁማር፣ የቁማር ሱስ፣ ሲጋራ ማጨስ፣ አልኮል መጠጣት፣ እጽ ማጨስ መጠቀም ጥቂቶቹ ሲሆኑ በጊዜ ሂደት ደግሞ ሰው የሚጠቅሙ ቀደም ብለን በጠቀስናቸው በተቃራኒ ያሉ ሰውን የሚጠቅሙ የደስታ ምንጮች ደግሞ እንደ ስፖርት መስራት፣ ስራ ከመስራት የሚገኝ ደስታ፣ ምግብ መመገብ የመሳሰሉ ጥቂቶቹ ጥሩና ጤናማ የደስታ ምንጮች ናቸው። ሌሎች ደግሞ ምንም ጉዳት ጥቅም የሌላቸው የደስታ ምንጮች አሉ። ለምሳሌ ሻወር መውሰድ በቀዝቃዛ ውሃ ማለት ነው እና የመሳሰሉት። እነዚህ ከላይ የዘረዘራቸው የደስታ ምንጮች የታወቁ ይሁኑ እንጂ ሰዎች እንደ አኗኗር ዘይቤያቸውና ልማዳቸው የራሳቸውን የደስታ ምንጭም ሊፈጥሩ ይችላሉ። ለምሳሌ አንዳንድ ሰው በእግር መጓዝ ፍጹም ደስታን የሚፈጥርለት ድርጊት ሊሆን ይችላል። ሌላው ደግሞ ከቤተሰቡ ጋር ጊዜ ሲያሳልፍ ሊሆን ይችላል። ሌላው ደግሞ ቤተክርስቲያን ሄዶ ሲያስቀድስ ደስ ይለዋል። እነዚህ ደስ የሚያሰኙ ነገሮች ድርጊት አሊያም ልማዶች በጊዜ ሂደት ሰውን የሚጎዱ ከሆኑ በጤና፣ በማህበራዊ ህይወት፣ በገንዘብም ሊሆን ይችላል ተስፋ መቁረጥን ወይም ደግሞ የመኖር ጣዕምን ሊያሳጡ ይችላሉ። ይህ የሆነው ሰው ሲደሰት በትንሹ ከብዙ ነገሮች ነው መሆን ያለበት። ወዲያው በከፍተኛ የደስታ ስሜት የሚያጥለቀልጥ ፍጹም ጤናማ ሊሆን አይችልም። ለምን?
ሁልጊዜ ከፍተኛ የደስታ ስሜት ሲቀዘቅዝ በአሉታዊ ሐሳቦች ማጥለቅለቁ አይቀርምና በዚህም ጊዜ ነው ሰዎች እጅግ በጣም ብዙ ሲያልፍ የሚጸጽታቸውን ድርጊት የሚከውኑት። በተለይ ከፍተኛ የደስታ ስሜት ሰው ሲሰማው በአግባቡ ምክንያታዊ ሆኖ ሊጠቅምና ሊጎዳ የሚችልን ሐሳብ ማሰብ ይሳነዋል። በዚህ በመነሳት የደስታ ስሜት ሲጠፋ በምክንያታዊነት ባለማሰብ በአሉታዊ ሐሳብና ወይም ድርጊት ይተካል። ስለዚህ ከሁሉ በፊት ሰው በምንድን ነው ደስ የሚሰኘው? በቀን ውስጥ በምንከውነው በምን ድርጊት ነው ደስ የምንሰኘው ብሎ የራሱ መጠየቅ ይገባዋል። ቀጥሎ ያቺ ደስ የተሰኘችበትን ጊዜ ማወቅ፣ ቀጥሎ ደስ ከተሰኘባት ጊዜ ቀጥሎና በፊት ያለውን ጊዜ በምን ሁኔታ ምን በማድረግ ነው ያሳለፍኩት ብሎ ማሰብና ማወቅ ይኖርበታል። ለዛሬ አበቃው። አንኳር ሚዲያ ሰብስክራይብ ያድርጉ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አሜን።